እዚህ ጋር ያገል ትምህርት ቤት ማስተማርና አስጠላኝ። ህፃናቶቹ ጥያቄያቸው መከራ። እንዴት አደራችሁ ተማሪዎች? በእንግሊዘኛ አትለንም እንዴ? Good morning student. Good morning teacher. ኦኬ ተማሪዎች ያውላችሁ እኔ እንግሊዘኛ አልችልም እና እንግሊዘኛውን ትንሽ ቀነስ ብታረጉልኝ ባይ ነው። ገባንኛ እንግሊዘኛ አስተማሪ አይደለን እና እንደገና ሁለተኛ ክፍል አይደላችሁ ያውላችሁ ቅድም ስታፍ ውስጥ አስተማሪዎች በእንግሊዘኛ ሲያሙኝ ነበር። እንደገና ለዳይሬክተሩ ጥቆማ አዳርሰት በእንግሊዘኛ መጽሐፍ አሳተመ በአጭር ጊዜ ውስጥ አስረክብ አለበለዚያ ትባረራለህ እያለኝ ነው። ታዲያ እንደውም በተባረርክ በጣም አስጠልተኛል። ግዳላኝ እሺ እዛ ስንት ጡንቶ የሚጠቡ ህፃናቶች አሉ እኔን ፍለጋ። ያቋጡን አውርድ ብላ ያብብቷን ጣለች። የዛሬው ትምህርታችን ይሄ ማለት እኛ አማርኛችንን አጥብቃን ካልያዝን እንግሊዝ ካለን እንወርቃለን እንብሻናፋለን። አይመለከተንም። ያንተ ሳብጀክት እንግሊዘኛ ነው። በአማርኛ ሁላ እንዳታናግረን። አንተ ህፃን ልጅ አይደለ እንዴ? ባና ህፃን ልጅ አይደለም። የሁለተኛ ክፍል ተማሪ ህፃን ልጅ አይደለም። ይኸውልህ እንጋይድና ማስቲካ ባልተና እስኪ ማስቲካ ልብላ። ኧረ አንተ ራስህ ማስቲካ በላበት ሂድና። እናንተ ህፃናቶች አይደላችሁ እንዴ? ህፃናቶች አይደለንም። ይሄ ለዳይሬክተሩ ነው። ዝም በል አንተ እንጫት የሆንክ ልጅ። ና ለዳይሬክተሩ ነግረንለት እንመጣለን። ሄዱ ንገሩት በቃ በእናታችሁ። እኔ እንግሊዘኛ አልችልም ምንም ማውቀው ነገር የለም አልኳችሁ አይደል እንዴ? ለምን ነው የምታስጨንቁኝ? አንተ እንዴ ኧረ በእግዚአብሔር በእናታችሁ እዛ ስንት የሚጠብቁ ህፃናቶች አሉ አይደል እንዴ? አይመለከተንም። ምን ነግሩ በእናትህ አትንገሩት። የዛሬም ብቻ አይመለከተኝም። እንግሊዘኛ ይኸውላችሁ ነው። አንዴ ናዚ አንዴ ህፃን ልጅ አይደለ? እኔ በቃ ሰርተፊኬት አሰርቼ ነው የገባሁት። ይሄ ሌባ ነው። ድሮ ማውቀው እኔ አልችልም። ድሮ ማውቀው ሌባ ነው። በቃ እንናገራለን እኛ